ወንጌላዊ ዮሐንስ በህይወቱ ስቆ አያውቅምና ቁጥረ ገጽ ትላለች ቤተክርስቲያን ፊቱ በሐዘን የጠቆረ በተለይ ዓርብ ዕለት ክርስቶስ ሲሰቀል ቆሟል ነበር እዛ አይቶ የጌታ መከራ አይኑ ላይ ስላለ ፊቱ ሐዘን አለበት ለዚህ ነው ሁለቴ ሞት የለም ብሎ የወሰደው ጌታ እና ቅዱስ ዮሐንስ አንድ ቀን ግን ከልቡ ከት ብሎ ስቋል ምንድነው ያሳቀው አንድ ሰው ልብስ ሲያሰፋ አይቶ ምን ያስቃል ካላችሁ ልብስ የሚያሰፋው ሰውዬ ተከራክሮ ቁመቱን ወርዱን ሲከራከር የእግዚአብሔር መልአክ መጣና ለዮሐንስ የሰውዬ እኮ ነገ ጧት ይሞታል ምን ያረገ ነው አሁን ልብስ ያሰፋ እኛ እኮ እንደዛ ነን ስንት ዓመት እንደቀረን ታውቃላችሁ ዛሬ ቢሆንስ ምን ሞተው ነገ ጧት ቢሆን ምን ሞተው አናውቅም ስንት ዓመት እንደምንኖር አናውቅም ስንት ጊዜ እንደቀረን አናውቅም ግን ዘላለም እንደሚኖር ሰው ነው የምንለፋው ብዙ ዓመት ይኖር ይመስል ወጣቱ ቆይ ትንሽ እድሜ እንትን ይበል ቅዱስ አውግስቲኖስ የተባለ ሊቅ ሰው አፍሮ የማይናገረውን ነገር ተናግሯል በእኛ ወክሎ ምን አለ መሰላችሁ ጌታ ወይ ኃጢአት ሰርቼ ገና ስላልጠገብኩ ትንሽ ጠብቀኝ በደንብ ላዳርስና ምኖቹ ኃጢአት አውጥተናል እንጂ እኮ ብዙዎቻችን አሁን በጣም መንፈሳዊ መሆን አንፈልግም ወንጌላዊ ዮሐንስ በህይወቱ ስቆ አያውቅምና ቁጥረ ገጽ ትላለች ቤተክርስቲያን ፊቱ በሐዘን የጠቆረ በተለይ ዓርብ ዕለት ክርስቶስ ሲሰቀል ቆሟል ነበር እዛ አይቶ የጌታ መከራ አይኑ ላይ ስላለ ፊቱ ሐዘን አለበት ለዚህ ነው ሁለቴ ሞት የለም ብሎ የወሰደው ጌታ እና ቅዱስ ዮሐንስ አንድ ቀን ግን ከልቡ ከት ብሎ ስቋል ምንድነው ያሳቀው አንድ ሰው ልብስ ሲያሰፋ አይቶ ምን ያስቃል ካላችሁ ልብስ የሚያሰፋው ሰውዬ ተከራክሮ ቁመቱን ወርዱን ሲከራከር የእግዚአብሔር መልአክ መጣና ለዮሐንስ የሰውዬ እኮ ነገ ጧት ይሞታል ምን ያረገ ነው አሁን ልብስ ያሰፋ እኛ እኮ እንደዛ ነን ስንት ዓመት እንደቀረን ታውቃላችሁ ዛሬ ቢሆንስ ምን ሞተው ነገ ጧት ቢሆን ምን ሞተው አናውቅም ስንት ዓመት እንደምንኖር አናውቅም ስንት ጊዜ እንደቀረን አናውቅም ግን ዘላለም እንደሚኖር ሰው ነው የምንለፋው ብዙ ዓመት ይኖር ይመስል ወጣቱ ቆይ ትንሽ እድሜ እንትን ይበል ቅዱስ አውግስቲኖስ የተባለ ሊቅ ሰው አፍሮ የማይናገረውን ነገር ተናግሯል በእኛ ወክሎ ምን አለ መሰላችሁ ጌታ ወይ ኃጢአት ሰርቼ ገና ስላልጠገብኩ ትንሽ ጠብቀኝ በደንብ ላዳርስና ምኖቹ ኃጢአት አውጥተናል እንጂ እኮ ብዙዎቻችን አሁን በጣም መንፈሳዊ መሆን አንፈልግም